ዛሬ በጥዋቱ ስለ ብር እናወራለን። ስለ ገንዘብ ብዙ ሰዎች መጀመሪያ ያልገባቸው ምንድነው? ዋናው ነገር የምትሰሩት ገንዘብ ሳይሆን ዋናው ነገር የምታጠፉት ገንዘብ ነው። የቱ ስራ፣ የቱ ዕውቀት፣ የቱ ሙያ ነው ብዙ ብር የሚያስገኘው? ልዩነቱን ደግሞ እንደዚህ መልመታዎች ብር መስራት መጥፎ ነገር አይደለም። ስለ ብር አለማወቅ ግን እጅግ በጣም መጥፎ የሆነ የህይወት ሁኔታ ውስጥ ይጥለናል። በዛሬ ቪዲዮ እኔ ብር እንድሰራ የረዱኝን ትንንሽ ነገሮች ከእናንተ ጋር ዲስከስ አደርጋለሁ። ማናይዘው ልሸቱ ነኝ። ሁለተኛ ቻናሌ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን ቆዩ። ዛሬ በጥዋቱ ስለ ብር እናወራለን። ስለ ብር ሐቋን እናወራለን። ይህን ቪዲዮ አጭር ስለሆነ አትናቁት። ለእኔ የሰራልኝን ሚሊዮኖች ያስገኝልኝን ነገር ነው ማወራችሁ። ልባችሁን ከፍታችሁ ተከታተሉ። ስለ ገንዘብ ብዙ ሰዎች መጀመሪያ ያልገባቸው አንድ ሐቅ ምንድነው? ዋናው ነገር የምትሰሩት ገንዘብ ሳይሆን ዋናው ነገር የምታጠፉት ገንዘብ ነው። ስለዚህ ለመኖር ስንት ብር ነው የሚያስፈልጋችሁ? መጀመሪያ ቁጭ ብላችሁ ወስኑ። የሆነ ዓላማ የሌለው ሰው ግራ የተጋባ አትሁኑ። ለመኖር መጀመሪያ ስንት ብር ነው የሚያስፈልገኝ ብላችሁ ጠይቁ። አንድ ነገር ልንገራችሁ፣ ብዙ ብር አያስፈልጋችሁ ለመኖር። እሺ መጀመሪያ እና አንድ ሰውዬ ምን ብሏል? ሰዎች ቁጭ ብለው ለመኖር ስንት ብር እንደሚያስፈልጋቸው ከራሳቸው ጋር ካልኩሌት ስላላደረጉ ብዙ ብር የሚያስፈልጋቸው ይመስላቸውና ማግኘት ከሚገባቸው በታች አግኝተው ይሞታሉ ይላል ማለት ነው። ስለዚህ ስንት ብር ነው የእውነት? እስቲ ለብቻችሁ ለራሳችሁ ታማኝ ሆኑና እናንተን በቀን የሚያኖራችሁ ስንት ብር ነው? መቼ ነው ስለ ገንዘብ ምንነት ረጋ ብላችሁ ያሰባችሁት? ማን ፈጠረው? እንዴት ተፈጠረ? ለምን ተፈጠረ? እዚህ ምድር ላይስ ገንዘብ ፋይዳው ምንድን ነው? በደመ ነፍስ ባለማስተዋል ሁላችንም ስለ ገንዘብ የራሳችን የሆነ ሀሳብ አለ፣ ግን እውነታው ሌላ ነው። ገንዘብ እዚህ ምድር ላይ የተፈጠረው እንደ መሳሪያ ነው። መሳሪያ ስላችሁ እንድንገበያይ፣ የኔ ፍላጎት አለ፣ የእናንተ ፍላጎት አለ፣ የዚህ ጅም ቤት ፍላጎት አለ፣ የደንበኞች ፍላጎት አለ፣ የሬስቶራንቱ ባለቤት ፍላጎት አለ፣ ሬስቶራንቱ ጋር መጥተው ምግብ የሚበሉ ሰዎች ፍላጎት አለ። ይህንን ፍላጎት ኤክስቼንጅ እንዲደራረጉበት የተፈጠረ መሳሪያ ነው። ገንዘብ ለመስራት የተለየ እይታ ያስፈልጋቸዋል። እሺ ገንዘብ ማግኘት ቀላል ቢሆን ሰው ሁሉ ሀብታም ይሆን ነበር። ገንዘብ መስራት በጣም ከባድ ነው። ከባድ ያሰኘው ደግሞ ከመንጋው ከምታውቋቸው ሰዎች የተለየ አሳሰብ፣ የተለየ ክህሎት፣ የተለየ ስፒሪት፣ የመንፈስ ቅልጥፍናና ጥንካሬ ስለሚጠይቅ ነው። እንዴት ካላችሁ ወጣ ብላችሁ ማሰብ አለባችሁ። የቱ ስራ፣ የቱ ዕውቀት፣ የቱ ሙያ ነው ብዙ ብር የሚያስገኙ? ዝም ብላችሁ ዘው ብላችሁ ወደ ብሩ ከመሄዳችሁ በፊት መጀመሪያ ቆም ብላችሁ ማሰብ አለባችሁ። ውጭ ሀገር ያሉ ኢትዮጵያውያን የሚሰሩት አንዱ ትልቁ ስህተት ይሄ ነው። እንደሄዱ ሁሉም ሀበሻ የሚሰራውን ስራ ይሰራሉ። የኡበር ድራይቨር ይሆናሉ፣ ወይ ነርስ ይሆናሉ፣ ወይ የሆነ ነገር ያደርጋሉ። ከዛስ ድሃ ይሆናሉ። ትናንትና እዚህ ጂም የሚሰራ ዌል ልጆቹን አሜሪካን ኮሌጅ ያስገባ እዚህ ሀገር መጥቶ ደስ ብሎት እየኖረ ያለ ሰው አገኘውና ምን አለኝ? ብዙ ሀበሻ ችግሩ ዕውቀት ላይ አይሰራም። ችግሩ ይሄዳል፣ ሌሎች ሀበሻ የሚሰሩትን የጉልበት ስራ ይሰራል፣ ዶላሩን ያሳዳል። ከዛ ብር ለማግኘት ብዙ ሰዓት መስራት አለበት ማለት ነው። ዕውቀት የገንዘብ አቋራጭ መንገዱ ነው። የደስታም አቋራጭ መንገዱ ነው። የእግዚአብሔርም አቋራጭ መንገዱ ነው። መጽሐፍ የሰው ልጅ ካለማወቅ የተነሳ ጠፍቷል ይላል። አሁን በዚህኛው ቪዲዮ የሰው ልጅ ካለማወቅ የተነሳ ድሃ ሆኗል ማለት ነው። ልክ አንድ ሴትን ለመጥበስ ወይም ባለቤታችሁ ለማድረግ ሳይኮሎጂ አለው አይደለ? ገንዘብ ጋርም ያላችሁ ሳይኮሎጂ አለ፣ ሪሌሽንሺፕ አለ። እንዴት ነው ከገንዘብ ጋር ያላችሁ ግንኙነት? ገንዘብ ጥሩ የሆነ ባሪያ ግን መጥፎ አለቃ ነው ይባላል። በጣም ካወቃችሁበት ያገለግላችኋል። የጂም ይከፍላል፣ የልብስ ይከፍላል፣ የቤት ኪራይ ይከፍላል፣
የመጽሐፍ ይከፍላል፣ የሰራተኛ የሰው ይከፍላል፣ የስልክ ይከፍላል። ካላወቃችሁበት ግን እናንተ ትሰቃያላችሁ፣ ጉልበታችሁን ትበዘብዛላችሁ፣ ህሊናችሁን ትሸጣላችሁ፣ እግዚአብሔርን ታሳዝናላችሁ። እናንተ ለገንዘብ ብላችሁ የማትገሉት የማታጠፉት ነገር የለምና ገንዘብ ባሪያቸው የሆነላቸው ሰዎች እነዛ ሰዎች በጣም ሀብታሞች ናቸውና ገንዘብ ጋር ያላችሁ ልሽት እንዴት ነው? እኔ ድሮ ገንዘብን መጥፎ አድርጌ ነበር አስብ የነበረው፣ ክፉ አድርጌ ነበር አስብ የነበረው። እንደው ገንዘብ ሰው ቢሆን ምን ታረጉታላችሁ? እስቲ ንገሩ፣ ኮሜንት አድርጉ። እኔ እገለዋለሁ፣ አጠፋዋለሁ። እናቴ ታማ ስትሞት መጥቶ ለምን አላከማትም? አባቴ ተቸግሮ ትዳራቸው ሲፈርስ እኔ ስራብ ስጠማ ለባለሀብቶች እየበዛ ለእኔ ለምን አልመጣም እያልኩኝ ድሮ አለቃቅስ ነበርና ግን እያጠናሁ ስመጣ ለካ ገንዘብ በራሱ ምንም አይደለም፣ ወርቀት ገብቷቸዋል። ገንዘብን ጥሩና መጥፎ የሚያደርገው ከበስተጀርባው የያዘው ሰው ነው። አሁን ወጥቼ ኪሴ ውስጥ ያለው 2 ብር መንገድ እያጸዳች ያለችው ሴት ብሰጣት እግዚአብሔር ይባርክ ብላ ታመሰግነኛለች። የሆነ ሽብሮ ስጅ የታመመ ሰው ባሳክል ጽድቅ እገዛበታለሁ። የሆኑ ሰዎች መልካም ነገር ባደረግ ገንዘብ ውስጥ ጉድ መጥፎ አይደለም። ስለዚህ ጥሩ ሰው ጋር ገንዘብ ከወደቀ ጥሩ ነገር ያደርጋል፣ ጽድቅን ይሰራል፣ ረሃብን ያጠፋል፣ የሰዎችን ህመም ያክማል። ገባችሁ? የተራቡትን የታረዙትን ያለብሳል። መጥፎ ሰዎች ጋር ከወደቀ አሁን አብዛኛው መጥፎ ሰዎች ጋር ነው ገንዘብ የወደቀው። መጥፎ ሰዎች ጋር ሲሆን እነዛ ሰዎች ያንን ገንዘብ ይይዙትና መጥፎ ነገር ያደርጉበታል ማለት ነው። ከዩኒቨርሲቲ የወጣው አካባቢ ህይወት በጣም ሲከብደኝ እግዚአብሔርን የለመንኩት በቀን 100 ብር ሊሰጠኝ። በቀን 100 ብር ከሰጠኝ ከቀን ውስጥ የቤት ኪራይ መክፈል እችላለሁ፣ ምግብ መብላት እችላለሁ፣ የታክሲ መክፈል እችላለሁ። በዛች 100 ብር ሳልጨናነቅ መኖር እችላለሁ። ለምንድን ነው ይሄን ያልኳችሁ? አእምሮዬን ማሳረፍ ነው የፈለግኩት። የገንዘብ ቆሻሻ ነገሩ ከሰው የበታች ያደርጋችኋል። የበታችነት ስሜት እንዲሰማችሁ ያደርጋችኋል። ሰዎች ደግሞ ይንቋችኋል። ብር ከሌላችሁ ማህበረሰቡ ያዋርዳችኋል፣ ይንቃችኋል። ቤተሰቦቻችሁም ይንቋችኋል፣ ዝቅ ያደርጓችኋል። የቤቱ ታላቅ ብትሆኑም እንኳን የእናንተ ታናሽ ብዙ ገንዘብ ከሰራ እናታችሁ ለሱ ነው የምታዳለው፣ አባታችሁ ለሱ ነው የሚያዳለው፣ ቀበሌው ለሱ ነው የሚያዳለው። ማህበረሰባችሁ ውስጥ የሆነ ኢቨንት ቢኖር ሰዎች የሚያሸረግዱለት ለዚህ ሰው ነውና አእምሮዬን አሳርፌ ስለ ገንዘብ ለማንበብ ዓላማዬን ለማግኘት ከፈጣሪ ጋር ለመገናኘት ምን ልትበላ ነው፣ ምን ልትጠጣ ነው፣ እንዴት የቤት ኪራይ ልትከፍል ነው፣ አከራይ አውጥታ ንብረትን ትጥላለች የሚለውን አእምሮዬን አረጋግቼ ህይወትን በተረጋጋ መንገድ ለማጥናት እኔ ያስፈልገኝ ያኔ 100 ብር ነው። 100 ብር ስላችሁ በብልሃት ርካሽ ቤት ተከራይቼ አንዳንዴ ቤት እየበላው አንዳንዴ በቀን አንዴ እየበላው አንዳንዴ ታክሲ በሌለን ሰዓት ወክ እያረኩኝ መሰረታዊ ለሆኑ ነገሮች ብቻ እያወጣው በቀን 100 ብር ያኔ በቅቶኝ ነበር። እናንተ ስንት ብር ነው መጀመሪያ አሁን ያለውን ላይፍ ለማስቀጠል የሚያስፈልጋችሁ? ይኸውላችሁ፣ ምኞታችሁን ግደሉት። ብዙ የሚመኝ ሰው አትሆኑ። እንደ ድህነታችሁ እንደ አቅማችሁ ዝቅ ብላችሁ ኑሩ። የድሃ ሰው ትልቁ ችግራችን ምን እንደሆነ ድንገራችሁ። ውስጣችን ውስጥ ባዶነት ስላለ ዕቃ በመሰብሰብ በሰዎች አእምሮ ውስጥ ሀብታም መባል እንፈልጋለን። ቤታችሁ ሰው ያምጣ ችግር የለም። ቤታችሁ ውስጥ ውድ ሶፋ አይኖር ችግር የለም። ውድ ቲቪ አይኖር ችግር የለም። ውድ ፍሪጅ አይኖር ችግር የለም። አሁን ድሃ ናችሁ እመኑት፣ ድህነታችሁን እመኑት። የሀብት ጉዞ የሚጀምረው ድህነታችሁን ከማመን ነው። መጽሐፍ ላይ ስለተጻፈም አይደለም፣ ሰዎች ስላሉም አይደለም፣ ዩቲዩብ ላይ ቪዲዮ ስለተሰራም አይደለም። እናንተ በራሳችሁ ህይወትና አጋጣሚ ገንዘብ ምን እንደሆነ ዲፋይን ልታደርጉ ይገባል። ምንድን ነው ገንዘብ? ምክንያቱም ጊዜያችሁን ኢንቨስት እያደረጋችሁበት ነው። ጠዋት የተነሳችሁ ነው። የማትፈልጉትን ስራ እየሰራችሁ ነው። ከምትጠሉት አለቃ ጋር እየታገላችሁ ነው። ስለ ገንዘብ የረዱኝ ብዙ መጽሐፎች አሉ። እዚህ ጋር የምታያቸው ስለ ገንዘብ የረዱኝ መጽሐፎች ናቸው። ራስን መቀየር ምን ማለት ነው? ሌላ ሰው መሆን ማለት ነው። ጠዋት ስትነሱ የምታስቡት ሌላ ነው። ስለራሳችሁ የምትነግሩት ታሪክ ሌላ ነው። የሚሰማችሁ ስሜት ፍጹም ሌላ ነው። አሁን በድህነት ያላችሁ
ከሰው የማንነት ስሜት አይሰማችሁ። አሁን የሚሰማችሁ ተራ ሰው የመሆን ስሜት አይሰማችሁ። አሁን የሚሰማችሁ ዋጋ ቢስ የመሆን ስሜት አይሰማችሁ። ሰብዕናችሁን ቀይራችኋል። እንዴት? ሌላ ሰው እስኪመጣ እንዳትጠብቁ። ማንም ሰው መጥቶ አያድናችሁ። ራሳችሁን አዝላችሁ ተነሱ። ራሳችሁን አዲስ ሙያ ያስተምሩ። ራሳችሁን አጠንክሩት፣ አበረታቱት። ለራሳችሁ ቆሙ። እናንተ ለእናንተ ካልሆናችሁ ሌላ ሰው ለእናንተ ሊሆን አይችልም። አማራጭ አላችሁ? የሀብታም ልጆች ናችሁ እኮ። እንደኔ ግን ድሃ ከሆናችሁ አማራጭ የላችሁ። ስለዚህ ያላችሁ አማራጭ ምንድን ነው? ገብታችሁ ራሳችሁን መቀየር፣ በመጥፎ ሳይሆን በጥሩ መንገድ። እናንተ መሆን የምትፈልጉት በገንዘብ ማንን ነው? ያ ሰው እንዴት ነው የሚያስበው? ያ ሰው ስንት ሰዓት ከእንቅልፉ ይነሳል? ለራሱ ምን ብሎ ይነግራል? ምን ብሎ ጸሎት ያደርጋል? ስሜት ብርታቱ፣ የአእምሮ ብርታቱ ምን ያህል ነው? የመንፈስ ቅልጥፍናው ምን ያህል ነው? ምን ያህል ጊዜውን በአግባቡ ይጠቀማል? ያ ሰው ምን ያህል እውቀት ያገኛል? ያ ሰው ምን ያህል ለራሱ ቦታ አለ? ያ ከሰውየው በስተጀርባ የተደበቀ እናንተ የማታደርጉት እሱ የሚያደርገው ነገር አለ። ያንን ነገር ለመማር ሞክሩ። ገንዘብ ክህሎት ይወዳል። ገንዘብ ሙያ ይወዳል። ገንዘብ በራስ መተማመን ያለው ሰው ይወዳል። ገንዘብ ኃላፊነት የሚወስድ ዲሲፕሊን ያለው ሰው ይወዳል። ያን ሰው ለመሆን ነው ጊዜ የሚፈልገው። እኔ ለምሳሌ ዛሬ ያለን ገቢና የዛሬ 12 ዓመት ያለን ገቢ አንድ አይደለም። ግን 12 ዓመት ልፋቴ፣ ሜዲቴት ማድረጌ፣ ድካሜ፣ ስፖርት መስራቴ፣ ብዙ መጽሐፎችን ማንበቤ፣ መሞከሬ፣ መዋረዴ፣ መውደቄ፣ መነሳቴ፣ ሪስክ መውሰዴ አሁን ያለኝ ኢንካም የዛሬ 12 ካለው የተሻለ እንዲያደርጉኝ። እነዛን ብቻዬን ያሳለፍኳቸው ሌሊቶች፣ እነዛ እየደበረኝ መዝናናት እያማረኝ ያነበብኳቸው መጽሐፎች፣ እነዛ መተኛት እያማረኝ እንቅልፌ ጋር ታግዬ ያወጣኋቸው እቅዶች፣ እነዛ እየተሰደብኩ የኢትዮጵያ ሕዝብ እምብርኩሴን እያወጣ ያላጠፋሁትን ነገር አጥፍተሃል እያለኝ እየሰደበኝ እያዋረደኝ ራሴን አቅፌ እየተነሳሁ እነዛ በተለይ አምላክ ፊት ቆሜ ያለቀስኳቸው ልቅሶች፣ እነዛን አብዛኞቻችሁ እለፉ ብላችሁ ስለ እውነት አትወዷቸው። እኔ ራስ ወደኋላ ዞር ብዬ ሳይ አባቴ መድኃኒዓለም ረድቶኝ እንጂ እንዴት አለፍኳቸው እላለሁ። ስለዚህ ብዙዎች ያን ማድረግ ስለማይፈልጉ ስኬት አይኖራቸውምና ውርደቱ ግን ይሻላል፣ ከመጠላቱ ከመናቁ ግን ይሻላል። ሰው ለገንዘብ እየለመኑ ከመኖር ይሻላል። ገንዘቡን ተዉትና የምትቀርፉትን ችግር አስቡ። የሀብታም ችግር ከቀረፋችሁ ሀብታም ሰዎች ብዙ ገንዘብ ይከፍሏቸዋል። የመካከለኛ ሰው ችግር ከቀረፋችሁ መካከለኛ ገንዘብ ታገኛላችሁ። የድሆችን ችግር ከቀረፋችሁ ደግሞ ድሆች ብዙ ገንዘብ ስለሌላቸው ሄዳ ገንዘብ ይኖራቸዋል ማለት ነው። ስለዚህ ትልቁ ፖይንት ገንዘቡን እርሱትና ምን አይነት ችግር ነው የምትቀርፉት? ለምሳሌ እንበልና በጣም ታማችሁ ልትሞቱ ደርሳችሁ የሆነ ሰው የእናንተን ሞት የሚያድን በሽታችሁን የሚያድን መድኃኒት ይዞ ቢመጣ እርግጠኛ ብትሆኑ ትገዛላችሁ? አገዙ? ተበድራችሁ ሰው ጠይቃችሁ አደባባይ ላይ ለምናችሁ ነው የምትገዙት? እንደዚህ አይነት ሰዎች ነው የሰዎችን ቁስል የምታክሙ፣ የሰዎችን ሞት የምታድኑ፣ ሰዎች እግር እሳት የሆነባቸው ህመም የሆነባቸው የሚያስጨንቃቸው ነገር መፍትሄ እናንተ ጋር ካለ ብር ማግኘት በጣም ቀላል የሆነ ይመጣል። ይህን ቪዲዮ ከምታዩና ጠዋት ከምትነሱ ሰዎች የምትነሱት አብዛኞቹ ለብር ብላችሁ እንደሆነ ምንም ጥያቄና መልስ የለውም። ከእንቅልፋችሁ ተነስታችሁ ስራ የምትሄዱት፣ ከኢትዮጵያ ሩቅ ሀገር የተሰደዳችሁት፣ ትምህርታችሁን የምትማሩ፣ ሌሊት ተነስታችሁ ስራ የምትሰሩት ስለ ብር ነው። ስለዚህ ብር መስራት መጥፎ ነገር አይደለም። ስለ ብር አለማወቅ ግን እጅግ በጣም መጥፎ የሆነ የህይወት ሁኔታ ውስጥ ይጥለናል። የገንዘብ የመስራት ጡንቻ ይባል ነገር እንዳለ ታውቃላችሁ። ጂም ውስጥ ሰዎች በጣም ደጋግመው ገብቶ ጡንቻቸውን ጠንካራ እንደሚያደርጉት ገንዘብ የመስራት አእምሯዊ ጡንቻ ያላቸው ሰዎች አሉ። ኃይሌ ገብረስላሴን ተመልከቱ። ለምሳሌ 2 ጡንቻ ነው ያለው። አንድ የዲሲፕሊን የስፖርት ጡንቻ አለው። አት ዘ ሴም ታይም ገንዘብ የመስራት ጡንቻ አለው። ምክንያቱም እኛ ሀገር ገንዘብ ስትሰሩ ከቢሮክራሲ ጋር ዲል ማድረግ አለባችሁ፣ ከሰራተኛ ጋር ዲል ማድረግ አለባችሁ፣ እለት እለት የሚከሰቱ የቢዝነስ ትራማዎች ጋር ዲል ማድረግ አለባችሁ። ብዙ ሰዎች ቢዝነስ ይጀምሩና የሆነ ነገር ሲመጣ ያቆሙ። በጣም ጥቂት ሰዎች ግን ህልም ስላላቸው ራዕይ ስላላቸው በዛ ውስጥ ጥሰው አልፈው ሄደው ያሳኩታል። እንዴት ነው ያሳኩት? እናንተም ችግር ውስጥ ነበራችሁ፣ እነሱም ነበሩ። እነሱ ግን የሜንታል ስትሬንግዝ አላቸውና ኃይሌ ሂያስ ቢሊየን ብር ገንዘብ የመስራት ጡንቻ አለው። እኔ የሚሊየን ብር አለኝ። አንዱ ደግሞ ኢሎን ማስክ የሚባለው ሰውዬ ደግሞ የትሪሊየን ዶላር ገንዘብ የመስራት ስትሬንግዝ አለው ማለት ነው። ልዩነቱን ደግሞ እንደዚህ መልመታዎች ስታይል ነው።
በስተመጨረሻ ድህነትን ጣልነው ኃይል አለ። በተለይ ለወጣቶች ነው ቪዲዮ የምሰራው። አብሯችሁ ቅን የሆነ ልባችሁ ንጹህ የሆነ በቆሻሻው ዓለም ያልተበረዘ ለእናንተ ነው ይሄንን ቪዲዮ የምሰራውና አይ ዋንት ዩ እይታችሁን ቅን አድርጉ። እሺ ስለ እውነት ነው የምላችሁ። የሚያሳፍራችሁ ነገር አድርጋችሁ ብር እንዳትሰሩ። በብር ደስታ አይገኝም። ብርን መልካም ነገር ካደረጋችሁበት ግን ደስታ ታገኛላችሁ። በኃጢአትና በውሸት በማጭበርበር ከምታገኙት ቢሊየን ብር በሀቅ የምታገኙት 1000 ብር ነፃነት ትሰጣችኋል፣ ትጣፍጣለች። በተለይ ህዝባችሁን እዩት፣ ማህበረሰባችሁን እዩት፣ ገበሬውን እዩት፣ የመንግስት ሰራተኛውን እዩት። አብዛኛው ሰው ችግር ላይ ነው። የእኛን አዲስ ቢዝነስ መፍጠር ይፈልጋል። የእኛን ይሄ አምላክ በሰጠን የወጣትነት ትከሻ መሸከም ይፈልጋል። እኔ በነስር የምወዳቸው 35 ሰዎች አሉ። እኔ ለራሴ በቂ ነኝ፣ ግን ከስሬ 35 ኢትዮጵያውያንን ተሸክሜ ነው የምኖረው። በእርግጥ እኔ ብቻ አይደለም የተሸከምኩት፣ እነሱም ተሸክመውኛል። አብረን እግዚአብሔር በፈቀደው መንገድ እየለፋን በራሳችን እንጀራ የሚሆን እናገኛለን። ይሄ ብቻ ነው አይደለም። ለእኛ ሬስቶራንት ጎመን የሚሸጡ ሴቶች አሉ፣ ስኳር ድንች የሚሸጡ ሰዎች አሉ፣ በቆሎ የሚሸጡ ሰዎች አሉ፣ ገበሬዎች አሉ። በእኛ መስራት ውስጥ እነዚህ ሁሉ ሰዎችን እንሰራለን። ይሄ ደግሞ የሚሰጠን ኩራት አለ። አያችሁ፣ እንደምንም ብላችሁ መጀመሪያ ስቴፑ ራስን መቻል፣ በመቀጠል ከዛ ሌሎች ራሳቸውን እንዲችሉ የምትረዱ ሰዎች መሆን አለባቸው። አይ ወንደር የዛሬ ምናምን ዓመት የሆነ ሰራተኛ ቀጥራችሁ መንገድ ላይ ጨበጣችሁ ማን ያዘዋል? የሆነ ቪዲዮ ሰርታ ከራሴ አልፌ ድርጅት መስርቼ ቢሮክራሲውን አልፌ ኢንቨስተር አግኝቼ ራሴ ላይ ኢንቨስት አድርጌ አሁን 5 ሰው ቀጥሬያለሁ፣ አሁን 10 ሰው ቀጥሬያለሁ፣ አሁን 100 ሰው ቀጥሬያለሁ እንድትሉኝ ይፈልጋሉ። ያን አይቼ መደሰት ይፈልጋሉ። ብቸኛው የኢትዮጵያን ድህነት የምናጠፋው ውጭ ሀገር በመሰደድ አይደለም። የኢትዮጵያን ችግር የኢትዮጵያን ችግር የሚያጠፉ ቢዝነሶችን በመፍጠር ፕሮዳክቶችን በመገንባት ሰርቪሶችን በመገንባት ነውና ስለሰማችሁን ከልብ አድርጌ አመሰግናለሁ። ይህንን ነገር ደጋግማችሁ ስሙት፣ ለጓደኞቻችሁም ሼር አድርጉት። ቀናችሁ የተባረከ ይሁን። እግዚአብሔር አምላክ ሀሳባችሁን ያጥራው። በመንገዳችሁ የምትሄዱባቸው ቦታዎች ሁሉ ተከፍተው ይጠብቋችሁ። ፈተና በመጣ ሰዓት የሚጸና ልቦና ይስጣችሁ። እምነታችሁ የበረታ እንዲሆን እፈልጋለሁ። ያላወራሁትን ነገር ላውራ፣ ዋናውን ነገር ረሳሁት። አንዲት ትንሽ መጽሐፍ አነበብኩኝ። ኦዲዮ ቡክ ነው የሰማሁት። ከታች ሜንሽን አደርግላችኋለሁ። ዶላር ዋንት ሚ የሚል መጽሐፍ። ከዛ በፊት እኔ ነኝ ብር የምፈልገው እንጂ ብር እኔን ይፈልጋል ብዬ አስቤ አላውቅም ነበር። ከዛ ይሄን ነገር ደጋግሜ ለብቻ ያል መጽሐፉን ደጋግሜ ኦዲዮ ቡኩን ሰማሁ። እኔ ብር ይፈልገኛል ብዬ ጻፍኩኝ። ብር ይወደኛል፣ ብር ይገዛልኛል፣ ብር ይፈልገኛል እያልኩ ለራሴ ደጋግሜ አልኩት። ወዲያው አልፈለገኝም፣ ወዲያው ገንዘብ አልመጣም። ግን ውስጤ ላይ የሆነ ለውጥ መምጣት ጀመረ። አያችሁ፣ ውስጣችሁ ላይ ለውጥ ካልመጣ ውጫችሁ ላይ ለውጥ አይመጣም። ቅድም ብያላልኩ ውስጤ ላይ መለውጥ እኔ ይገባኛል። እኔ 100,000 ብር ይገባኛል። እኔ ሚሊዮን ብር ይገባኛል። እኔ ብዙ ደንበኛ ይገባኛል። እኔ ጥሩ ሰው ነኝ። እኔ መልካም ነገር ነው ማድረግ። እኔ ብር ቢኖረኝ ሰው ቀጥራለሁ። እኔ ብሩ ይገባኛል። እኔ ብሩ ይፈልገኛል ማለት ጀመርኩኝ። ስለዚህ አሁን እኔ ማስበው እንዴት ነው ልንገራችሁ። አሁን እዚህ ጋር ቁጭ ብዬ ቴክስት ምናልባት ብር ሊገባልኝ ይችላል። ለምን ይፈልገኛል ብዬ ስለማስብ ማለት ግን ዝም ብሎ አይደለም። ይሄ ቀኑ ሙሉ እሰራለሁ፣ እደክማለሁ፣ አነባለሁ፣ እሮጣለሁ ግን ቲንኪንግ ውስጤ እኔ ብር ይፈልገኛል። ድሮ እንደዛ አልነበር። ድሮ ብር አይመጣም አካውንት ላይ፣ ከመጣም ቶሎ ይወጣል። አሁን ግን ይቆያል። እግዚአብሔር ይመስገን። ለምን ካልኩ አምኛለሁ፣ በውስጥ ያምኛለሁና እናንተም በውስጣችሁ ልታምኑ ይገባል። ብር ይፈልገኛል፣ እግዚአብሔር ይልክልኛል፣ ለእኔ ብር ታዛዥ ነው፣ ባሪያ ነው ብላችሁ ልታምኑ ይገባል። ይህንን እይታ ከያዛችሁ ብር እናንተን ይፈልጋችኋል። ስለሰማችሁኝ በድጋሚ አመሰግናለሁ። እግዚአብሔር አምላክ ካልባረከን ደግሞ በረከቱ አይመጣምና እንዲባረካችሁ ከልቤ ምኞቴ ነው። የፈጠረን አምላክ በስራችሁ እንድትባረኩ፣ ገንዘባችሁ በረከት እንዲኖረው፣ አካውንታችሁ ላይ እንዲቆይ፣ ዘመዶቻችሁ እንዳይታመሙ፣ ድንገተኛ አደጋ እንዳይደርስባችሁ፣ የነካችሁት ሁሉ እንዲትረፈረፍ ከልቤ ከውስጤ እመኛለሁ። ተቀበሉ። እኔ እንግዲህ ከልቤ ተመኝቻለሁ። ይህን ቪዲዮ የምታዩት ሰዎች በሙሉ እኔ ከልቤ ከተመኘሁኝ እንደሚሆን አውቃለሁ። እግዚአብሔር አምላክ ሁላችሁንም በያላችሁበት ይርዳችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ጠቃሚ የጠዋት ቪዲዮ እንገናኛለን። መልካም ጊዜ